የአማራ ፋኖ በተለያዩ ግንባሮች የሚያደርገውን ውጊያ አጠናክሮ ቀጥሏል። የአገዛዙ ወታደሮችም ኪሳራን እያስተናገዱ ነው። በጎጃም ቀጠና ደጋ ዳሞት ለቀናት የዘለቀው ትንቅንቅ ተባብሶ ቀጥሎ የአገዛዙ ክፍለ ጦር አዛዥ ኮሎኔልን ጨምሮ በርካታ የአገዛዙ የጦር መኮንኖችና የሰራዊት አባላት እስከ ወዲያኛው ተሸኝተዋል። በርካታ ዘመናዊ መሳሪያዎች በፋኖ ገቢ ሆነዋል። ቀዳሚው መረጃችን ነው። በወሎ ቤተ አማራ ቆቦ ቀጠና ምኒልክ እዝ በአገዛዙ ኃይል ላይ ጥቃት በመፈጸም ከፍተኛ ጉዳት ሲያደርስ መካነ ሰላም ላይ ደግሞ የአገዛዙ ጦር እርስ በርሱ ተጫርሷል ተብሏል። ሌላኛው መረጃችን ነው። መነሻውን ባህር ዳር ያደረገ 157 ወታደራዊ አልባሳትን ጭኖ ሲንቀሳቀስ የነበረ ተሽከርካሪ ከነሙሉ ጭነቱ በፋኖ ኃይሎች ቁጥጥር ስር ውሏል። የብልጽግና ገዢዎች ደግሞ የጦርነት ነጋሪት ጉሰማን ከወትሮው ጠንከር ብሎ ታይቷል። ጄኔራል አለምሸት ደግፌ የህወሓትን የጦርነት ዝግጅት በመግለጽም እየፎከረ ነው ሲሉ ጄኔራል ባጫ ደበሌ ደግሞ የትግራይ ታጣቂዎች በሱዳን ሊቀጠሩ ነው ብለዋል። ሌላ በኩል ጌታቸው ረዳም የኤርትራ ህልውና ኢትዮጵያን ማዳከም ነው ሲሉ የኤርትራው ባለስልጣን ደግሞ ግልጽ ዘመቻ ተከፍቶብን የሚል ምላሽ ሰጥተዋል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩን በአክብሮት የጋበዝን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። የብልጽግና ሰራዊት በሰኔ ዘመቻ ከፍተኛ ሰብአዊና ወታደራዊ ኪሳራዎች ማስመዝገብ ላይ መሆኑ ተሰምቷል። መስመራዊ መኮንኖችን በውጊያ አጥተዋል። ትናንት ሰኔ 19 ቀን በወሎ ቤተ አማራና በጎጃም የተሰሙ ግንባር መረጃዎች የዘመቻውን መቀልበስ በድጋሚ ያረጋገጡ ናቸው ተብሏል። በጎጃም ምድር ደጋ ዳሞት ምድሩ በባሩድ ታጥኖ ሰማዩ በድሮን መንጋ ከተሞላ ውሎ አደር ብሏል። የብልጽግናው አገዛዝ ለረጅም ጊዜ የፋኖን ግንድ መቋቋም አቅቶት የደጋ ዳሞቷን ፈረስ ቤት ከተማን መቆጣጠር ተስኖት ሰነባብቷል። ከሰሞኑ ወረዳውን ከፋኖ ኃይሎች ነጻ ለማድረግ በማለም ከምዕራብ ጎጃምና ከምስራቅ ጎጃም ያለውን ሰራዊቱን በማቀናጀት ወደ ደጋ ዳሞት በገፍ ሰራዊቱን በማስጠጋት በፋኖ ኃይሎች ላይ ከባድ የተባለውን የሞሽረት ዘመቻ ጀምሯል። አካባቢው ግንባር ምንጮች በዚህ ሳምንት ከባድ ወደ ውጊያ ቢያደርግም የዛሬው ደግሞ ከባድ መሆኑን ገልጸዋል። ትናንት ግንቦት 19 ገና ከሌሊቱ በጀመረው ተጋድሎ አባ ኮስተር ቴዎድሮስ እዝ ደጋ ዳሞት ላይ ታሪክ ሰርቷል ነው የተባለው። ደጋ ዳሞት በረፍሴት ለመግባት ለቀናት የሞከረው ያገዛዙ ኃይል ከዚህ በፊት ደማቅ ታሪክ የተጻፈበት ሐሙስ ገበያ ላይ የ19ኛ ከ206ኛ ኮር 24ኛ ክፍለ ጦር 201ኛ ኮር 54ኛ ክፍለ ጦር ጋር በመቀናጀት ያገዛዙን ከባድ ኃይል ዲሽቃና ሞርተር ተረክበውታል። ብሬኖች፣ ስናይፐሮችና በርካታ ክላሽ ገቢ መደረጉንም ፋኖ አስታውቋል። በወዲያው ዜና እየተጠናከረ ባለበት ሰዓትም አድማሱን አስፍቶ የቀጠለ ሲሆን አካባቢ ምንጮች በሌላ ስም ያልተጠቀሰ ያገዛዙ ኮሎኔል መገደሉ ታውቋል። ሞርታር፣ ዲሽቃ፣ 3 ብሬን ሲማረክ የነፍስ ወከፍ ክላሽና ተተኳሽም በፋኖ ኃይሎች ካዝና ከቢ ተደርጓል። አውደ ውጊያው ዜና እስከተጠናከረበት ባለ ሰዓትም ተጠናክሮ መቀጠሉን የተነገረው። በወሎ ቤተ አማራም ውጊያዎች ሲቀጥሉ የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ 102ኛ ኮር የቀድሞው ዞብላምባ ክፍለ ጦር የአሁኑ 12ኛ ክፍለ ጦር 1ኛ ሻለቃና 3ኛ ሻለቃ በአገዛዙ ሰራዊት ላይ ጥቃት ፈጽመዋል። የ102ኛ ኮርና 12ኛ ክፍለ ጦር ሰኔ 18 2018 ዓ.ም በተለያዩ አቅጣጫ የመጣውን ያገዛዙን ሰራዊት ቀለበት ውስጥ በማስገባት ለጥቅሞች አድርገውታል። አገዛዙ ያለ የሌላ ኃይሉን በመያዝ ውጊያ የከፈተባቸው ቀጠናዎች በዞብልና በራማ በኩል በተለምዶ ፀሐይ መግቢያ ድረስ አስተላልፎ እንቅስቃሴ ያደረገ ቢሆንም የ12ኛ ክፍለ ጦር አናብስቶች በመልሶ ማጥቃት መከላከል በሁሉም ግንባር ጥቃት በመፈጸማቸው በሽንፈት ተመልሰዋል። የ12ኛ ክፍለ ጦር 1ኛና 3ኛ ሻለቃ ከቀዩ ጋሪያ በኩል እስከ ጉቢያ በመዘርጋት በወሰዱት እርምጃ የአገዛዙ ኃይል ቀለበት ውስጥ በመግባቱ ከስናይፐርና መትረጊስ ተተኳሽ የተረፈው ሙትና ቁስለኛ ሳያነሳ ወደ መንደፈራ ቀበሌ እየፈረጠጠ ተመልሰዋል። የአገዛዙ ኃይል በዚህ አውደ ውጊያ የራሱን የሻለቃና የሻምበል አመራሮች አስክሬን ሳያነሳ በመሸሹ ምን ያክል ጨካኝና ክብር የለሽ መሆኑን በግልጽ ያሳየበት ተራ የሽፍታ ቡድን መሆኑን አሳይቷል ተብሏል። በተጨማሪም የቀድሞው ታጠቅ ክፍለ ጦር የአሁኑ 65ኛ ክፍለ ጦር የአገዛዙን ኃይል ሚዛን በማዛባት ሞርታር በመጠቀም ጥቃት በመክፈቱ ወደ ኋላ እንዲያፈገፍግ ተደርጓል። በዚሁ ቀጠናም በመካነ ሰላም ከተማ አዳሩን ያገዛዙ ጥምር ጦር እርስ በርሳቸው ተገዳድለዋል። ለፋኖ መረጃ ተሰጣላችሁ በሚል 3 ሚኒሻ አባላት በመከላከያ ሰራዊት መገደላቸውን የመካነ ሰላም ምንጮች ገልጸዋል። እንዲህ ያሉ መጠነ ሰፊ ሰብአዊና ወታደራዊ ኪሳራዎች እየተመዘገቡበት ያለው የብልጽግና አገዛዝ የሰኔ ዘመቻ ሊጠናቀቅ 11 ቀናት ቀርተውታል። አገዛዙ በማያልቅ የዘመቻ ቀጠሮች ቀን ቆርጦ የሚያስፈጀው የሰው ኃይል መድቦ ተከታታይ ውጊያዎችን ቢያደርግም መሬት ላይ ያለውን የውጊያ ሁኔታ
ገጽታ መቀየር ተስኖታል። የብልጽግና እዝ ክረምቱ ሙሉ በሙሉ ከመግባቱ በፊት ፋኖን አጠፋለሁ ቢልም በተለያዩ የአማራ ክልል አካባቢዎች ሌት ተቀን በሁሉም አይነት የውጊያ አቅም የከፈታቸው የማጥቃት ውጊያዎች ቁልፍና ስልታዊ የፋኖ ይዘታዎች ላይ ትኩረት ያደረገው ሆኖ ታይቷል። በዋናነት የፋኖ አመራሮች ላይ ልዩ ትኩረት ያደረገው ይህ ዘመቻ ክረምቱ ሙሉ በሙሉ ከመግባቱ በፊት የፋኖን የውጊያ አቅም ለማምከን ያለመ ቢሆንም ክረምቱም እየገፋ አገዛዙም መኮንኖቹን ጨምሮ በውጊያ እያጣ ይገኛል። የፋኖ ኃይሎች በበኩላቸው በመልሶ ማጥቃት፣ ጸረ ማጥቃትና በስልታዊ ማጥቃት ላይ በማተኮር በትንሽ ኪሳራ ከፍተኛ የሚባሉ ወታደራዊ ድሎች በማስመዝገብ ላይ መሆናቸውን ከተለያዩ ቀጠናዎች ያሰባሰብናቸው የግንባር መረጃዎች ያሳያሉ። በሌላ በኩል መነሻውን ባህር ዳር ያደረገ 157 ወታደራዊ አልባሳትን ጭኖ ሲንቀሳቀስ የነበረ ተሽከርካሪ ከነሙሉ ጭነቱ በፋኖ ቁጥጥር ስር ውሏል። በሌላ በኩል በጎንደር ተጠናክሮ የቀጠለውን ዘመቻ በተመለከተ ዝርዝር ወታደራዊ መረጃ ኮሎኔሉ ይፋ አድርጓል። መነሻውን ከባህር ዳር ከተማ ያደረገ 157 ወታደራዊ አልባሳትን ጭኖ ሲንቀሳቀስ የነበረም አጋዥ ወታደራዊ ተሽከርካሪ ከነሙሉ ጭነቱ በፋኖ ቁጥጥር ስር መዋሉን የፋኖ ምንጮች ገልጸዋል። አማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ ዕዝ 105ኛ ኮር የምዕራብ አቸፈር 5ኛ ክፍለ ጦር በትናንትናው ዕለት ወታደራዊ አልባሳትን ጭኖ ሲንቀሳቀስ የነበረው ከነሙሉ ጭነቱ በቁጥጥር ስር መዋሉን ከግንባር መረጃ ላይ ተመላክቷል። ይህ በእንዲህ እንዳለ ከሰሞኑ የብልጽግናው አለቃ አብይ አህመድና የኤታማዦር ሹሙ ብርሃኑ ጁላን ጨምሮ ሌሎች ከፍተኛ ወታደራዊ አዛዦች ጥብቅ ወታደራዊ ግምገማ ማድረጋቸው ተሰምቷል። በዚህ ግምገማ በጦር ሜዳ ያሉት ጄኔራሎች ፋኖን አልቻልነውም አሸንፎናል የሚል መርዶ ማቅረባቸው የፋኖ ከፍተኛ አመራሩ አረጋግጧል። እስከ ሰኔ 30 የሚቀጥለው የብልጽግና የሰኔ ዘመቻ እንደ ሌሎቹ ያለፉት ዘመቻዎች በኪሳራ እንደሚጠናቀቅ በውጤት በመታየቱ ላይ ነው። በጉዳዩ ላይ ተጨማሪ ወታደራዊ የመረጃ ትንተና የሰጡት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ከፍተኛ ወታደራዊ አመራር ኮሎኔል አበራ አዛነው ሰሞኑን የአብይ አህመድ እና የብርሃኑ ጁላ ወታደራዊ ስብሰባን መነሻ በማድረግ ነው ከአንከር ሚዲያ ጋር ባደረጉት ቆይታ አብይና ጄኔራሎቹ ባካሄዱት ወታደራዊ ስብሰባ ላይ ፋኖን አልቻልነውም ተሸንፈናል የሚል ግምገማ መቅረቡን ተከትሎ በተሰጠ አቅጣጫ የሰኔ ዘመቻ መከፈቱን ገልጸዋል። ዘመቻው ፋኖን በተናጠል መምታት የሚል መሆኑን ያስረዱት ኮሎኔሉ በዚህ ዘመቻ ዓላማ ሲባል በሰማይና በምድር በእግረኛና መካናይዝድ ከተሰማራው ሰራዊት በተጨማሪም 80 ሺህ አዲስ ምልምል የተመረቀው ወታደር በአራት አቅጣጫ መግባቱን ምንጮች ዋቢ በማድረግ ገልጿል። ኮሎኔሉ የፋኖ አመራር እንደገለጹት በአሁኑ ሰዓት በጎንደር ቀጠናዎች የቀጠለው ከፍተኛ ኃይል የተሰማራበት ውጊያ የፋኖ አመራሮች የጎንደር አንድነትን ለማብሰር የመጨረሻ ምዕራፍ ላይ መድረሳቸውን የሚያሳይ ስብሰባ እንደሚያካሂዱ ከውስጥ መረጃ የደረሰው የአገዛዙ ጦር ይህን ሂደት ለማደናቀፍ የከፈተው ዘመቻ ነው ብለውታል። በጉዳዩ ላይ የአማራ ፋኖ ብሔራዊ ንቅናቄ በጎንደር ከፍተኛ ወታደራዊ አመራር ኮሎኔል አበራው አዛነው በሰጡት መረጃ መሰረት በጎንደር የፋኖ የተጠቃለለ የህዝብና የአመራር መደበላለቅ በቅርቡ ሊበሰር የመጨረሻው ምዕራፍ ላይ ደርሷል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናችሁ መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስ ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።